አማርኛ መናገር ለሚደብራቸውና አማራ ለሚጠሉ ሸር ኮፕሊንግ እያደረጋችሁ አድርሱላቸው። አማራ ካልሆነ ሰው አንደበት ስለ አማራ እውነታውን መስራት አላማ አይደለም፣ ስራዬ አይደለም። ግን እቺ ኮመንቷ 2-3 ተደጋግማ ተጽፋለች። ግን ሌላ ሰው አይደለም፣ አንድ ሰው ብቻ ነው ተደጋግሞ ጻፈ። ስለዚህ መልስ ይፈልጋል ከኔ ብዬ መጣሁት። ባለ ኮመንቷ ጠባባ ምሮ ያዘ። እኔ ደገፍኩት ሃይማኖቴ፣ እምነቴ፣ ቤተክርስቲያኔ ደገፍኩት እንጂ የሰው ቢር የሰው ዘር አልጠራው። ግን ሳልጠራ ስለመጣ መልስ መልሳለሁ። አማርኛ ተናጋሪ ሁሉ ላንተ አማራ ከመሰለ አማርኛ የሚያወራ ሰው ሁሉ እንደ አማራ ከቆጠርክ ጥል አማራ ብቻ ሳይሆን ኢትዮጵያ ውስጥ ያለው 86 ብሔረሰቦች ጋር ቢሆን ይሻላል፣ ያዋጣል ብዬ ይገመታለሁ። ምክንያቱም አማራ እናንተ ጥርጥር አድርጋችሁ ጠፍታችሁ ባዶ ሜዳ አድርጋችሁ ብትመለሱ አማርኛ ቋንቋ ደግሞ ቆማ ትጠብቃለች። ምክንያቱም 86 ብሔረሰብ የመግባቢያ ቋንቋ ስለሆነች ኢትዮጵያ ዋና ቋንቋ ስለሆነች ቆማ ትጠብቃለች። ለአማሮች ለአፍ መፍቻ ቋንቋ ሆና ለደሞ ለኢትዮጵያ በብሔር ብሔረሰቦች መገናኛ ቋንቋ መግባቢያ ቋንቋ ሆነች። ምን ታደርጋለህ ታዲያ? አማርኛ ማለት እኮ ማይጠፋ ቋንቋ መሆኑ አልተረዳችሁም እንዴ? አማርኛ ራሱን የቻለ ፊደል አለ፣ ራሱን የቻለ ቁጥር አለ። እንዴት ይጠፋል ብላችሁ ነው እናንተ አማርኛ ተናጋሪ ሁሉ እንደ አማራ ብላችሁ የምታስቡት? እስቲ 86 ብሔረሰቦች ጋር ሁላችሁም ጤል ያዙ። ምን አይነት ሀገር ነው ያለን? ግን ምን አመጣ ችግሩ? ቋንቋ ከሆነ እንደገና ደግሞ አሁን ዛሬ ጀምረ ይወቅ አማርኛ ኢትዮጵያ ብላ እስከ ዛሬ እያስጠራች ያለው አማርኛ ፊደል ናት እና አማርኛ ቋንቋ ናት። ኢትዮጵያ አፍሪካ ውስጥ 55 ሀገር ውስጥ አንደኛ ደረጃ ያስቀመጠችው አማርኛ ፊደል ናት። ዓለም ውስጥ በ10ኛ ደረጃ ያስቀመጠችው አማርኛ ፊደል ናት። ምክንያቱም ለኢትዮጵያ ራሷን የቻለ ቁጥርና ፊደል ስላላት ከማንም ዓለም ጋር ትወዳደራለች። ራሷን የቻለ ፊደልና ቁጥር አለ። ያም ደግሞ አማርኛ ፊደልና ቁጥር አለ ማለት ነው። ስለዚህ አማርኛ ማይጠፋ ፊደልና ቁጥር ስለሆነ ማይጠፋ ቋንቋ ስለሆነ ይሄ ሁሉ ከመቸገር አንተ ራሴ ይሄም ሻንቅላ ለማለት ይሄ ሁሉ ፊደል ከመጻፍ አማርኛ በማር ኖሮ 4 ፊደል ነበር። ስለዚህ አሁን ከማንም ጋር ግጭት ተውና ወደ ትምህርት ቤት ግባና ሀሁ መማር አለበት። እሺ እሱ ያዋጣል። ዝም ብሎ ሰው አትጥራ።